ከልጅነታችሁ ጀምሮ በዙሪያችሁ ያሉ ሰዎች ገንዘብ ይበልጣል ወይስ ፍቅር፣ እውቀት ወይስ ገንዘብ እያሉ እየተከራከሩና እየተጨቃጨቁ ስትሰሙ ካደጋችሁ እናንተም ይሄ ጉዳይ ጥያቄ ፈጥሮባችሁ የምታውቁ ከሆነ ይህንን ቪዲዮ እስከ መጨረሻው ተከታተሉት። በነገራችን ላይ እነዚህ ጥያቄዎች እስከዛሬ ድረስ ለብዙ ዓመታት መልስ ሳያገኙ የቆዩበት ብቸኛው ምክንያት በእነዚህ ጉዳዮችና በሌሎችም ጉዳዮች ላይ ሁሉንም ነገር የሚያውቀውን እግዚአብሔርን ምን ትላለህ ብለን ስላልጠየቅነው ነው። በዚህ ቪዲዮ ከሳይንቲስቶች ጀምሮ ከሊቅ እስከ ረቂቅ የሰው ልጆችን ጥያቄ በሙሉ ይመልሳል ተብሎ የሚታመንበትን መጽሐፍ ቅዱስ በእነዚህ ጉዳዮች ላይ ምን ይላል የሚለውን አብረን እናያለን። እስከ መጨረሻው ተከታተሉት። መጽሐፍ ቅዱስ እነዚህን ጉዳዮች እኛ እንደምናደርጋቸው ግራና ቀኝ ተቃራኒ ነገር አድርጎ ፍቅር ወይም ገንዘብ ምረጥ ወይም ጥበብን እውቀትን ብቻ ምረጥ፣ አንዱ ብቻ ምረጥ የሚል አቀራረብ የለውም። እንደውም መጽሐፍ ቅዱስ ሶስቱም በጣም የሚያስፈልጉ ነገሮች ሆነው ሳለ ነገር ግን እያንዳንዳቸው የምንጠቀምባቸው ቦታዎች የሚገቡበት ቦታ እንደየአስፈላጊነታቸው ቅደም ተከተላቸውን የሚያስቀምጥበት መንገድ በጣም ያስደንቃል። በመጀመሪያው ወደ ዋናው ሀሳባችን የትኛው ይበልጣል ወይም የትኛው ይቀድማል ወደሚለው ከመግባታችን በፊት መጽሐፍ ቅዱስ እነዚህ ሶስት ነገሮች እንዴት ይገልጻቸዋል? ፍቅር፣ ገንዘብ፣ እውቀት ወይም ጥበብ። የመጀመሪያው ፍቅር ነው። ፍቅር በክርስትና ውስጥ ማዕከላዊ የሆነ ነገር እና አምላክን ከሰማይ ወደ ምድር ስቦ እስከ ማምጣት ድረስ ያደረሰው አምላክን እኛንም እስከ መፍጠር ድረስ ያደረገው ብቸኛው ምክንያት ፍቅር ነበረ። ስለዚህ ፍቅር በጣም ትልቅ ነገር ነው። መጽሐፍ ቅዱስ ስለ ፍቅር እንደዚህ ይለናል። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ሁሉ ፍጻሜ ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህም የሚበልጠው ፍቅር ነው። ከነዚህ ጋር ሶስቱ የሚበልጠው ስለ ፍቅር መጽሐፍ ቅዱስ የሚለው ነገር ላይ ምንም ልጨምር አልችልም። ስለዚህ ስለ እውቀት ወይም ስለ ጥበብስ ምን ይላል የሚለውን እንዴ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። ዋው! ይህንን ሳስበው አይ ቲንክ የእኛን ጄኔሬሽን እኔን ጨምሮ የእኔን ጄኔሬሽን ያስታውሰኛል። እውቀት በማጣታችን ምክንያት በጣም ጠፍተናል። ይሄ በጣም ሰፋ ያለ ቶፒክ ነው። ወደዚህ ወደ ውስጥ አንገባም። ምናልባት ሌላ ቪዲዮ ላይ እናነሳው ይሆናል። ጥበብ ከቀይ ዕንቁ ትበልጣለችና የተመኘኸውም ሁሉ አይተካከላትም። ጥበብ ከቀይ ዕንቁ ትበልጣለች። ዋው! ጥበብ በጣም ትልቅ ነገር ነው። ጥበበኛ ሰው ብርቱ ነው፣ እውቀት ያለውም ሰው ኃይልን ያበዛል። ስለዚህ ጥበበኛ ሰው፣ እውቀት ያለው ሰው ብርቱ ነው፣ ኃይልን ያበዛል። ሰው እውቀትን በዚህ ልክ ነው የሚገልጸው። ሶስተኛው መጽሐፍ ቅዱስ ስለ ገንዘብ ምን ይለናል የሚለውን እኔ በሰነፍ እጅ ድህነት ይመጣል፣ የጎበዝ እጅ ግን ባለጠጋ ታደርጋለች። ስለዚህ መስራት፣ ገንዘብ ማግኘት፣ ባለጠጋ መሆን ምንም ችግር ያለው ነገር አይደለም። እንደውም ጥሩ የሚሆን የሚመሰገን ነገር ነው። የጉብዝና ምልክት ነው ማለት ነው። ሀብት የሚሰጥህ አምላክህ እግዚአብሔር እንደሆነ አስታውስ። ይሄ ማለት እንግዲህ ሀብት የሚሰጥ አምላክ ሀብትን አይጠላም። ስለዚህ ገንዘብ በጣም ጥሩ ነገር ነው። እሱ ራሱ እንደውም ሀብትን ይሰጣል። ጥበብ እንደ ጥላ ገንዘብም እንደ ጥላ ነውና ይላል። በእኔ መረዳት እንደ ጥላ ሲባል ጥላ ማለት የሚሸፍነን ነገር ነው አይደል? ስለዚህ የሚሸፍኑ የሚከልሉ ነገሮች ናቸው። ከምንድን ነው የሚከለክሉን? ምናልባት ከችግር ብዬ አስባለሁ። የእግዚአብሔር በረከት ባለጠጋ ታደርጋለች ይላል። ዋው! በአሁኑ ዘመን ባለጠጎች የሆኑ ትዕቢተኞች እንዳይሆኑ ደስም እንዲለን ሁሉን በሙላት በሚሰጠን በእግዚአብሔር እንጂ በምናምንበት ባለጠግነት ላይ ተስፋ እንዳያደርጉ እዘዛቸው። መልካምን እንዲያደርጉ በጎንም ስራ ባለጠጎች እንዲሆኑ ሊሰጡም የተዘጋጁ ለሌሎቹም የሚያካፍሉ እንዲሆኑ እዘዛቸው ይላል። ካልሰጠን ካላካፈልን ለሰዎች ካልደረሰን ዝም ብሎ እንዲሁ ገንዘቡን ለብቻችን ከተጠቀምንበት ብቻ ነው ችግር የሚሆነው እንጂ እንደሚታየው ገንዘብ ወይም ሀብት ወይም ጸጋ በመጽሐፍ ቅዱስ ውስጥ በጣም ፖዚቲቭ የሆነ ነገር ነው። በጣም ከጥሩ ነገሮች ጋር የሚገናኝ እንጂ የሆነ ከመጥፎ ከምናምን ጋር የሚገናኝ አይደለም ማለት ነው። ታዲያ መጽሐፍ ቅዱስ በዚህ ብቻ አያበቃም። እነዚህ ሶስት ነገሮች የራሳቸው ተዋረድ ያላቸው፣ ቅደም ተከተል ያላቸው፣ አንዱ የሚቀድም አንዱ የሚከተል እንደሆኑ አድርጎ ያስቀምጣቸዋል። እነዚህን ደግሞ የሚያመላክቱ ጥቅሶችን እንመልከት። ጥበብን የሚያገኝ ሰው ማስተዋልንም የሚገነባ ሰው ምስጉን ነው፣ በግራው ባለጠግነትና ክብር አለ። አሁን ሁለቱም ኮምፔር እያደረገ ነው፣ ጥበብንና ገንዘብን። ስለዚህ ጥበብ ያለው ሰው ባለጠግነትና ክብር ከኋላ ይመጣሉ እያለን ነው ማለት ነው። መልካሙ ነገር ሁሉ ከእርሷ ከጥበብ ጋር መጣልኝ፣ በጆሮዋም ውስጥ የማይቆጠር ባለጠግነት አለ ይላል። አሁንም እዚህ ጋር የሚያሳየን ምንድን ነው? ከጥበብ ጋር ባለጠግነትም አብሮ ይመጣል እያለን ነው። ጥበብን ማግኘት ከወርቅ ይልቅ ምንኛ ይሻላል፣
ማስተዋልንም ማግኘት ከብር ይልቅ ይመረጣል ይላል። እዚህ ጋር ደግሞ በግልጽ ከብር፣ ከሀብት፣ ከገንዘብ፣ ከወርቅ ጥበብን ማግኘት በጣም የሚሻልና የሚመረጥ ነገር ነው ይለናል። ሁለቱም ጥሩ ቢሆኑም ጥበብ ግን ትመረጣለች። እዚህ ላይ ሰለሞንን እንደ ምሳሌ መውሰድ እንችላለን። ሰለሞን መጀመሪያ ላይ ጥበብ እንዲሰጠው ነበር የለመነው። ነገር ግን እግዚአብሔር ምን ጨምሮ ሰጠው? ሀብትንም ጨምሮ ሰጠው። ስለዚህ ጥበብ ሀብትን የማምጣቷ ነገር በጣም የተረጋገጠ ነው ማለት እንችላለን። በዚህ ዘመን እንኳን ሰዎች ሀብታም የሚሆኑት እውቀት ሲኖራቸው ነው አይደለ? ምክንያቱም አንድ ነገር ላይ ሀብታም እንድንሆን ያንን የምንሰራውን ስራ ልናውቀው ይገባል። እውቀቱ ያስፈልገናል። በዛ ላይ ደግሞ በጣም ብዙ ክህሎቶች፣ ስኪሎች ያስፈልጋል። አንድ ስራ ላይ ያው ለተለያየ ስራ የተለያየ አይነት ስኪሎች ሊያስፈልጉ ይችላሉ። እነዚህ ስኪሎች ለመገንባት ደግሞ እውቀት እጅግ በጣም አስፈላጊ ነገር መሆኑን እናውቃለን። ስለዚህ አንድ ሰው ሀብታም ከሆነ ያ ሰውዬ እውቀት አለው እዛ ነገር ላይ ማለት እንችላለን። ምናልባት ከሌላ ሰው የወረሱት ሀብት ካልሆነ ወይም ደግሞ ባልሆነ መንገድ ዘርፈው ምናምን ያገኙት ካልሆነ በስተቀር ጥበብ ሳይኖራቸው ሀብታም የመሆን ነገር በጣም ጠባብ ነው። ሁለተኛ ደግሞ ቢሆኑ እንኳን ያንን ነገር ሊጠቀሙት አይችሉም። ስለዚህ ጥበብ ወይም እውቀት የሀብት ሁሉ ምንጭ ነው የሚለው የመጨረሻ ድምዳሜያችን ሊሆን ይችላል። ታዲያ እውቀት ወይም ጥበብ ከገንዘብ እንደዚህ ቅድሚያ የሚሰጠውና ገንዘብንም የሚያመጣ ነገር ከሆነ ከፍቅርና ከጥበብስ ማን ይበልጣል የሚለውን ደግሞ የሚያሳዩ የተወሰኑ ጥቅሶችን እንመልከት። ጥበብን ያገኘ ሰው ምንኛ ታላቅ ነው፣ እግዚአብሔርን ከሚፈራ ሰው ግን የሚበልጥ የለም። የእግዚአብሔር ፍቅር ግን ከሁሉ በላይ ነው። ዋው! ጥበብን ያገኘ ሰው ምንኛ ታላቅ ነው ይላል መጀመሪያ ላይ። ስለዚህ ጥበብ ካለ በጣም ትልቅ ነገር ነው። ግን ደግሞ የእግዚአብሔር ፍቅር ከሁሉ በላይ ነው፣ ፍቅር ከሁሉ በላይ ነው ይላል። ትንቢትን ቢኖረኝ ምስጢርንም ሁሉ እውቀትንም ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ስለዚህ እዚህ ውስጥ ምን ይላል? እውቀትንም ሁሉ ባውቅ መጨረሻ ላይ ፍቅር ከሌለኝ ግን ከንቱ ነኝ ይላል። ስለዚህ በግልጽ ፍቅር ከሌለ እውቀት ከንቱ ነው ማለት ነው። እውቀት ያስታብያል፣ ፍቅር ግን ያነጻል። ዋው! ይሄኛው የሚገርም ነው። ከዚህ በፊት አይ ቲንክ ከብዙ ሰዎች የሰማሁት በተለይ ትልልቅ ደረጃ ላይ በእውቀት የደረሱ ፕሮፌሰሮች፣ ዶክተሮች፣ ዓለም ላይ ትልልቅ ተጽዕኖ የፈጠሩ ሰዎች በዚህ ጉዳይ እንደሚፈተኑ ይገለጻል። ምክንያቱም በጣም ብዙ እውቀት ሲኖራቸው ትዕቢት ይዛቸዋል ተብሎ ይታመናል። አብዛኞቹ በዛ ነገር ላይ እንደሚፈተኑ ከጊዜ በኋላ ደግሞ ነቅተውበት ያ ሉሲፌሪያን ኢንተሌክት ይሉታል ወደ ትህትና የሚመጡም ሰዎች አሉ። ፍቅር ከሌለ እውቀት ያስታብያል የሚለው በጣም የሚያሳምን ሀሳብ ነው። ትንቢት ቢሆን ግን ይሻራል፣ ልሳናትም ቢሆኑ ያቋርጣሉ፣ እውቀትም ቢሆን ይሻራል፣ እውቀትም ቢሆን ይሻራል፣ ፍቅር ግን ለዘላለም አይወድቅም። እውቀትም ቢሆን ይሻላል፣ ፍቅር ግን ለዘላለም አይወድቅም። በተለይ በዚህ ዘመን ሳይንስ ላይ ብዙ ነገሮች ይለዋወጣሉ። በየጊዜው የሆነ ፔፐር በወጣ ቁጥር ከዚህ በፊት እውቀት በቃ ፋክት ተደርጎ የተወሰደ ነገር እንደገና ሌላ ሳይንስ ወጥቶበት ሌላ ነገር ዲስፕሩቭ አድርጎት ያ ነገር ሲሻር ይታያል። እና የሚገርም ነው። እውቀትም ቢሆን ይሻላል፣ ፍቅር ግን ለዘላለም ይኖራል። በጣም ብዙ ጥቅሶች አሉ ሜንሽን ማድረግ የምንችላቸው። ስለዚህ ስናጠቃልለው ገንዘብ ወይም ሀብት በጣም አስፈላጊ ነገር ነው። ጠንክሮ መስራት በጣም ጥሩ ነገር ነው። ድሃ መሆን አጸያፊ ነገር ነው፣ እንደውም መጥፎ ነገር ነው። ነገር ግን ገንዘብ ያለ ጥበብ አይመጣም ወይም ያለ እውቀት አይመጣም። ከመጣ ደግሞ መጥፊያ ነው፣ መጥፎ ነገር ነው። ይሄ ከሰዎችም ኤክስፔሪየንስ በየጊዜው ብዙ ሰዎችም ሲያወሩ ሰምተናል። መጽሐፍ ቅዱስም በግልጽ እንደዚህ ያስቀምጦልናል ማለት ነው። ጥበብ ደግሞ ያለ ፍቅር ከተያዘ ያስታብያል። ስለዚህ ጥበብ ያለው ሰው ምን ያስፈልገዋል? ፍቅር ያስፈልገዋል። ስለዚህ መጽሐፍ ቅዱስ እንደዚህ ውብ በሆነ መልኩ እነዚህ ነገሮች አስቀምጦልናል ማለት ነው። ሃይራርኪያቸው አሁን ምንም አይጨናነቀንም። ከሁሉም ነገር በላይ ፍቅር ነው፣ ከዛ በኋላ ጥበብ፣ ከዛ በኋላ ገንዘብ። ነገር ግን እነዚህ ነገሮች በዚህ ልክ ይቃረናሉ ማለት አይደለም። አንዳንድ ሲቹዌሽን ላይ ግን ማስቀደም ያለብን ነገር ካለ ከሰዎች ገንዘብ መምረጥ የለብንም ነው። ፍቅር ስንል መቼም ከሰዎች ጋር ነው አይደል? አጠገባችን ካሉ ሰዎች ጋር። ዮሐንስ መልእክት ላይ ይመስለኛል ወንድምህን አጠገብህ ያለውን ሰውዬ ሳትወደው እንዴት እግዚአብሔርን ትወደዋለህ ትላለህ ብለዋልና ሰው ፍቅር ሲባል በዋናነት ሰዎችን ማስቀደም ነው። ስለዚህ ገንዘብም በጣም አስፈላጊ ነው፣ ጥበብም በጣም አስፈላጊ ነው። ነገር ግን ፍቅር ከሁሉ በላይ ነው የሚለው የመጨረሻ መደምደሚያ ይሰጠናል ማለት ነው። ይሄ እውነት እንዳለ ሆኖ ግን እውነት ለመናገር በዚህ ዘመን ያለን ኢትዮጵያውያን እንደ ዓለምም ችግራችን የሆነ ነገር ገንዘብን በጣም ወደ ማምለክ ሌቭል ላይ ደርሰናል ብዬ አስባለሁ። የሚታየው ነገር በቃ ማቴሪያልን ከሰዎች በጣም እያስቀደምን ነው እና እንደዚህ የሁሉም ነገር መነሻ መድረሻም ገንዘብ ነው። የምንኖረውም ዞሮ ዞሮ ለገንዘብ ነው ብለን እንደምናምን ሰዎች መጽሐፍ ቅዱስ እንደዚህ ይለናል። ገንዘብን የሚወድ ገንዘብን አይጠግብም፣ ባለጠግነትንም የሚወድ ፍሬ አያገኝም፣ ይህም ደግሞ ከንቱ ነው ይላል። ገንዘብን ስለወደድነው አናገኘውም፣
ባለጠግነትን የሚወድ ይሄ የሚወድ የሚለው መሰመር ያለበት ነገር ነው። ገንዘብን እንደ መሳሪያ ከመጠቀም በላይ መውደድ ሌቭል ላይ የደረሰ ሰው ከንቱ ነው ይላል። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። ስለዚህ መውደዱ ላይ ነው ማለት ነው ችግሩ። ገንዘብ ጥሩ ነገር እንደሆነ እንደ መሳሪያ ከተጠቀምንበት ሰዎችን በተለይ ሼር ካደረግን ለራሳችንም በጣም አስፈላጊ ነገር እንደሆነ ቅድም አይተናል ሌሎች ጥቅሶችን። እዚህ ጋር ግን የገንዘብን መውደድ የክፋት ሁሉ ስር ነው ይላል። ሰው መውደዱ ላይ ነው ማለት ነው ችግር ያለው። በመዓት ቀን ባለጠግነት አትጠቅምም፣ ጽድቅ ግን ከሞት ታድናለች። ክፉ ቀን ሩቅ ይመስላል እንጂ በሁላችንም ህይወት ላይ መምጣቱ አይቀርም። ይህ እውነት ነው፣ ሁላችንም አይተነዋል። እንግዲህ ክፉ ቀን አላየሁም የሚል ሰው ካለ ለእኔ ውሸታው ነው ወይም ደግሞ በስነስርዓት አልኖረም። ስለዚህ በዛ ቀን ገንዘባችሁ አይጠቅማችሁም፣ የሚጠቅማችሁ የሰራችሁት መልካም ስራ አለ ይለናል ማለት ነው። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህን ሁሉ ይጨመርላችሁ። ስለዚህ አሁንም ቢሆን ገንዘብን የሁሉ ነገር ማዕከል አታድርጉ። ቀድማችሁ የሚቀድመውን ነገር ፈልጉና ከዛ በኋላ ግን እሱ ይጨምርላችኋል ይለናል ማለት ነው። ስለዚህ አሁን ትልቁ ጥያቄ ክርስቲያን ከሆነ ክርስትና ደግሞ እነዚህ ነገሮችን የማይፈቅድ ከሆነ በተለይ አሁን እያወራንበት ያለ ነው ገንዘብን ከሁሉም ነገር ማስቀደም። ህሊና እውነት ቢቀርስ ቢሰረቅስ ምን ችግር አለው? ሙስና ቢሰራስ ምን ችግር አለው? ገንዘብ ከተገኘ በየትኛውም መንገድ ይሁን የትም ፍጭም ዱቄቱን አምጪው የሚለው አስተሳሰብ ከየት መጣ? ምክንያቱም ክርስትና ይህንን ነገር ካልፈቀደው ስንል የመጀመሪያውና ትልቁ ነገር ምንድነው? ሃይማኖትን ዝም ብሎ እንደ ባህል መውሰድ እንጂ በትክክልም ያ ሃይማኖት አድርግ የሚለንን ነገር አለማድረግ፣ ወይም ደግሞ በሌላ ቋንቋ እኮ ሃይማኖት የሚነግረን እግዚአብሔር አድርጉ ያለንን ነገር ነው አይደለ? ስለዚህ እግዚአብሔር አድርግ ያለህን ነገር አለማድረግ፣ አታድርግ ያለህን ነገር ማድረግ ነው። ሁሌ ባለማወቅ መሳሳት ይኖራል፣ እሱን እያልኩ አይደለም። ግን መርጠህ ሁሌ ህሊናህ እየወቀሰህ ይህንን ነገር ማድረግ ልክ እንዳልሆነ እግዚአብሔርም እንደማይፈቅደው እያወቅን ያንን ነገር የምናደርግ ከሆነ እግዚአብሔርን መናቅ ካልሆነ ምን ሊሆን ይችላል? እሺ ባለማወቅ ከሆነ አለማወቅ ራሱ ምንድን ነው? ቃሉ በመጽሐፍ መልኩ ተቀምጦልን ሁሌ ሰባኪዎች እየሰበኩ ቤተክርስቲያን በየቀኑ ጸሎት እየተደረገ እየተነገረ ያንን ነገር ላለማድረግ ከመረጥንና እሱ አታድርጉ ያለንን ነገር ካደረግን ይሄም ንቀትን ነው የሚያሳየው፣ ለእሱ ያለንን ንቀት። ወይም ደግሞ በሙሉ ልባችን ሳናምን እንዲሁ ከማህበረሰቡ ጋር ለመመሳሰል ሃይማኖት ቢሆን ይሻላል የሚል ነገር ማለት ነው። ስለዚህ ይሄ በጣም አደገኛ ነገር ነው። ምክንያቱም ገንዘብን ከሁሉም ነገር ስናስቀድም እነዚህን መልካም ነገሮችን እየተውን ነው። አሁንም እንድትረዱ የሚፈልገው ነገር ገንዘብ በራሱ ምንም ችግር የለውም። እኔም ሀብታም መሆን እፈልጋለሁ። ሁሉም ሰው ሀብታም መሆን አለበት። እንደው ድህነት ነው የሚያጸይፈው። ምክንያቱም ድህነት ሁሌ ባይሆንም አብዛኛው ጊዜ ስንፍና ውጤት ነው። ስለዚህ ሀብት ምንም የሚያጸይፍ ነገር አይደለም። ነገር ግን ገንዘብን ለማግኘት አቋራጭ መጠቀም እግዚአብሔር የማይፈልጋቸውን ነገሮችን እያደረግን እሱ አድርጉ የሚላቸውን መልካም ነገሮችን፣ ህሊናችንን፣ እውነትን፣ አለመስረቅን፣ ሰዎችን አለማታለልን ስንተው እግዚአብሔርን እየተውነው ነው። እግዚአብሔርን ትተን ደግሞ ማንን እያመለክን ያለ ነው? እሱ ራሱ አምላካችን ጌታ ብሎ የጠራውን ገንዘብን እያመለክን። ሲታይ ደስ የሚል ሀሳብ አይደለም፣ የሚጥም ሀሳብ አይደለም። እግዚአብሔርን ንቀን ገንዘብን እያመለክን ነው ምናምን ሲባል እውነታው ግን ይሄ ነው። ሁሉም ሰዎች እያልኩ አይደለም፣ አብዛኞቻችን ኢትዮጵያውያን ግን በአሁኑ ሰዓት እንደ ልማድ የያዝነው ነገር ቢኖር ገንዘብን ከሁሉም ነገር ማስበለጥ ነው። በአፋችን ቃሉ ልንጠራ እንችላለን፣ ቤተክርስቲያን ልንሄድ እንችላለን። ነገር ግን በልባችን ገንዘብን ሴንተር አድርገነዋል። ስለዚህ ክርስቲያን ከሆንክ ምንም አማራጭ የለህም። በሙሉ ልብህ ለእግዚአብሔር ዴዲኬትድ መሆን ነው እንጂ በግማሽ ልብ መሆን ዝም ብዬ በቤተክርስቲያን መመላለስ ምናምን የሚለው ነገር አያስኬድም። አሁንም ለነገራችሁ በፈልገው ነገር እኔ የሃይማኖት መምህር አይደለሁም፣ ግን ኦብዘርቭ ማድረገው ነገር በአካባቢ በየቀኑ ዕለት ዕለት በማገኛቸው ሰዎች፣ በዙሪያ ያሉ ሰዎች፣ ሌሎችም ሰዎች ሚዲያ ላይ የምንሰማው የምናየው ነገር በሙሉ ይህንን ስለሚያረጋግጥ የሀሳብ ምናልባት ለሆኑ ሰዎች ቢጠቅም ብዬ ነው እንጂ እኔ የሃይማኖት መምህር አይደለሁም። ስለዚህ በስም ሃይማኖተኛ መሆናችንን አቁመን በልብ እግዚአብሔርን ማምለክ እንጀምር እላለሁ። አመሰግናለሁ። ይህ ቪዲዮ በዚህ ቻናል የመጀመሪያ ቪዲዮ ነው። ከዛሬ ጀምሮ ግን በተቻለኝ አቅም ኮንሲስተንትሊ ለማህበረሰብ ሊጠቅሙ ይችላሉ የምላቸውን ሀሳቦች ከእናንተ ጋር ዲስከስ ማድረግ ፈልጋለሁ። ካሁን በኋላም የሚለቀቁ ጠቃሚ ቪዲዮዎች እንዳያመልጧችሁ ሰብስክራይብ አድርጋችሁ ተቀላቀሉ። ቻው።